ሰላም ጤና ይስጥልኝ የተከበራችሁ የቻናሌ ተከታታዮች፣ ዛሬ ሁላችን ስልካችን ላይ ሳናቀው ተደብቀው መረጃችንን የሚሰርቁ ባትሪ በከፍተኛ ሁኔታ የሚጨርሱ በተጨማሪም ስልካችን እንዲዘገይ የሚያደርጉ 6 በጣም ወሳኝና ድብቅ ሴቲንጎችን አሳያችኋለሁ። እነዚህን ሴቲንጎች ማስተካከላችሁ ስልካችሁን ከመጠለፍ ያድናል፣ ባትሪን በከፍተኛ ሁኔታ ይቆጥብላችኋል። በተጨማሪም ስልካችሁን እንደ አዲስ በፍጥነት እንዲሰራ ያደርገዋል። አሁን እያንዳንዱን ሴቲንግ ለምን እንደምናጠፋው እንዴትም እንደምናገኘው በዝርዝር አሳያችኋለሁ። ቪዲዮውን እስከ መጨረሻው ተከታተሉ። ለቻናሉ አዳዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ የዚህ ጠቃሚ ቻናል ቤተሰብ ሁኑ። ቪዲዮውን ላይክ አድርጉ። አሁን ቀጥታ ወደ ቪዲዮ እናልፋለን። አብራችሁን ቆዩ። ስለ ስልኮች አጠቃቀም፣ ስለ ኤአይ ቴክኖሎጂ፣ ስለ ማህበራዊ ሚዲያ አጠቃቀም ማወቅ ይፈልጋሉ? ሁሉንም ትምህርቶች በአንድ ቦታ የምታገኙበት ቻናል ሻምብል አፕ ቲዩብ ነው። ሻምብል አፕ ቲዩብ አፕሊኬሽኖችን በቀላሉ ተማሩ። አንደኛ፣ ፐርሰናላይዝ ዩዚንግ ሼር ዳታ። የመጀመሪያው ሴቲንግ መረጃችሁ ለተለያዩ አፕሊኬሽኖች ያለ እናንተ ፈቃድ ተላልፎ እንዳይሰጥ የሚያደርግላችሁ ነው። ይህ ሴቲንግ በርቶ ከሆነ አንዱ አፕሊኬሽን ላይ የምታደርጉትን እንቅስቃሴ ለሌላኛው አፕሊኬሽን እንዲያውቀው ያደርጋል። ለምሳሌ እንውሰድ፣ ዩቲዩብ ላይ ያያችሁት ነገር ጉግል ማፕ እንዲያውቀው ያደርጋል። ይህ መረጃችሁን የመለዋወጥ ሂደት በየሰከንዱ ስለሚከናወን ስልካችሁ ሳይቆይ እንዲሰራ እና ባትሪ በከፍተኛ ሁኔታ እንዲጨርስ የሚያደርግ አደገኛ ሴቲንግ ነው። ይህንን ለማስተካከል የሚከተለውን ደረጃ እንከተላለን። በመጀመሪያም ወደ ስልካችን ሴቲንግስ ትገባላችሁ። በመቀጠል ወደ ታች ዝቅ ብላችሁ ጉግል የሚለውን ትጫናላችሁ። ከዚያም ኦል ሰርቪስስ የሚለውን ትጫናላችሁ። አሁን ወደ ታች ዝቅ ብላችሁ ፐርሰናላይዝ ዩዚንግ ሼር ዳታ የሚለውን ትከፍታላችሁ። እዚህ ውስጥ የምታዩቸው አፕሊኬሽኖች በሙሉ በርተው ከሆነ አሁኑኑ ኦፍ አድርጓቸው። እነዚህን አፕ ማጥፋታችሁ አፖቹ እርስ በእርሳቸው መረጃ እንዳይለዋወጡ ስለሚያደርግ የስልካችሁን ደህንነት አስተማማኝ ያደርገዋል። በተጨማሪም ባትሪያችሁን ረጅም ጊዜ እንዲቆይ ያደርግላችኋል። ስለ ስልክ አጠቃቀም ብዙ ነገር ያስተምራል። እስካሁን ሰብስክራይብ አለማድረጌ ቆጭቶኛል። በጣም የምናተም ሰብስክራይብ አድርጉት። ሁለተኛ፣ አድ ቶፒክስ ወይም ደግሞ ማስታወቂያ እንዳይመጣባችሁ። ሁለተኛው ሴቲንግ ስልካችሁ የእናንተን የቀን ተቀን ባህሪ እያጠና ማስታወቂያ እንዳይልክባችሁ የምትቆጣጠሩበት ነው። ይህ ሴቲንግ በርቶ ባለበት ሁኔታ እናንተ የምትወዱትን ነገር፣ የምትፈልጉትን ርዕስ፣ የምትጠቀሙባቸውን አፖች አይነት መረጃዎችን የሚሰበስብ ነው። እነዚህ መረጃዎች ደግሞ ለማስታወቂያ ኩባንያዎች ተላልፈው የሚሰጡ ናቸው። ይህም ሚስጥራችሁን አሳልፎ ከመስጠት ባለፈ ስልካችሁን ሁልጊዜ መረጃ እንዲልክ ስለሚያደርገው ባትሪያችሁን በከፍተኛ ሁኔታ የሚጨርስ ሴቲንግ ነው። ታዲያ ይህንን ሴቲንግ ለማስተካከል ወደ ስልካችሁ ወደ ዋናው የሴቲንግ አፕሊኬሽን ትገባላችሁ። በመቀጠል ከታች ጉግል የሚለውን መርጣችሁ ትጫኑታላችሁ። ከዚያም ኦል ሰርቪስስ የሚለውን ሁለተኛውን ትነካላችሁ። አሁን ደግሞ ፕራይቬሲ ኤንድ ሴኩሪቲ ከሚለው ስር አድ ፕራይቬሲ የሚለውን ወይም ደግሞ አዲስ የሚለውን ትከፍታላችሁ። ከዚህ ውስጥ አድ ቶፒክስ፣ አፕ ሰጀስትድ አዲስ እና አድ ሜዠርመንት የሚሉትን ሶስቱን ነክታችሁ ኦፍ ታደርጋላችሁ። እነዚህን ካጠፋችሁ በኋላ ስልካችሁ እናንተን መከታተሉን ያቆማል። እንኳን ደስ አላችሁ። ይህ ደግሞ ለግል ነፃነትና ለባትሪ መቆጠብ ትልቅ አስተዋጽኦ ያደርግላችኋል። ሶስተኛ፣ ዲሌት አድቨርታይዚንግ አይዲ ወይም ደግሞ ክትትልን ለማቆም የሚረዳ ነው። ሶስተኛውና በጣም ወሳኙ ሴቲንግ ስልካችሁ በማንኛውም ድርጅት እንዳይከታተሏችሁ የሚያደርግ ነው። እያንዳንዱ አንድሮይድ ስልክ ላይ የራሱ የሆነ የማስታወቂያ መለያ ቁጥር ወይም ደግሞ አድቨርታይዚንግ አዲ የሚባል ነገር አለ። በዚህ ቁጥር አማካኝነት ነው ማንኛውም ድርጅት እናንተን
የሚለያችሁ። ይህ መለያ ቁጥር በስልካችሁ ላይ እስካለ ድረስ ስልካችሁ ለማንኛውም አካል ክፍት ነው ማለት ነው። ይህንን ነገር አሁኑኑ ገብታችሁ ማስተካከል ይኖርባችኋል። ታዲያ ይህንንም ለማስተካከል ወደ ስልካችሁ ሴቲንግ ትገባላችሁ። በመቀጠል ከታች እንደተለመደው ጉግል የሚለውን ትጫናላችሁ። ከዚያም ኦል ሰርቪስስ የሚለውን ትነኩታላችሁ። አሁን ፕራይቬሲ ኤንድ ሴኩሪቲ ከሚለው ስር አዲስ የሚለውን ትከፍታላችሁ። እዚህ ውስጥ መጀመሪያ ምን ማድረግ አለባችሁ? ሪሲት አድቨርታይዚንግ አድ የሚለውን መርጣችሁ ኦኬ በሉት። በመጨረሻም ዲሌት አድቨርታይዚንግ አድ የሚለውን ተጭናችሁ መለያ ቁጥራችሁን ሙሉ በሙሉ ደምስሱት። ይህንን ካደረጋችሁ በኋላ ስልካችሁ ለማንኛውም አካል የማይታወቅ ክትትል ነፃ ያደርግላችኋል። ሰብስክራይብ አድርገሻል? አላደረጉማ፣ ግን አሁን አደርጋለሁ። አራተኛ ዋይፋይ ኤንድ ብሉቱዝ ስካኒንግ። ይሄ ደግሞ በከፍተኛ ሁኔታ ባትሪ ለመቆጠብ የሚረዳችሁ ነው። አራተኛው ሴቲንግ ስልካችሁ የጠፋ ቢመስልም በስተጀርባ ዋይፋይ እና ብሉቱዝ በየጊዜው እንዲፈልግ የሚያደርግ ነው። እናንተ ዋይፋይ ብታጠፉም እንኳ ስልኩ በራሱ ጊዜ ሌሎች የሚገኙ ዋይፋዮችን ለመፈለግ ይሞክራል። ይህ ደግሞ ስልካችሁ ሳያርፍ እንዲሰራ እና ባትሪው በቶሎ እንዲያልቅ ዋነኛው ምክንያት ነው። ታዲያ እነዚህን ነገሮች ለማስተካከል ወደ ስልካችሁ ሴቲንግ ትገባላችሁ። በመቀጠል ሎኬሽን የሚለውን ምርጫ ትፈልጋላችሁ። ከዚያም ሎኬሽን ሰርቪስስ የሚለውን ትከፍቱታላችሁ። አሁን ዋይፋይ ስካኒንግ የሚለውን አግኝታችሁ ኦፍ አድርጉት። በዛውም ብሉቱዝ ስካኒንግ የሚለውንም ኦፍ አድርጉ። ይህንን ማጥፋታችሁ በምንም አይነት ሁኔታ የዋይፋይ ስራችሁን አያስተጓጉለውም። ይልቁንም ባትሪያችሁን በከፍተኛ ሁኔታ ይቆጥብላችኋል። ሻምብል አፕ ቲዩብ ነው። አምስተኛው ዩዜጅ ኤንድ ዲያግኖስቲክስ የሚባል ነው። ይሄ ደግሞ ኢንተርኔትን ለመቆጠብ የሚረዳ ነው። አምስተኛው ሴቲንግ ስልካችሁ በየሰከንዱ የሲስተም ሪፖርት ለጉግል እንዳይላክ የምትቆጣጠሩበት መንገድ ነው። ስልካችሁ ላይ ምንም አይነት ችግር ቢፈጠር ስልኩ በራሱ ጊዜ ያንን መረጃ ሰብስቦ ወደ ዋናው ዳታቤዝ ይልካል። ይህ ሂደት የእናንተን ኢንተርኔት ወይም ዳታ በከፍተኛ ሁኔታ ይበላል። እንዲሁም ስልካችሁ ሁልጊዜ ስራ ላይ እንዲሆን ስለሚያደርገው እንዲሞቅ ምክንያት የሚሆነው ይህ ነው። ታዲያ ይህንን ለማስተካከል አሁንም ወደ ሴቲንግ ትገባላችሁ። በመቀጠል ጉግል የሚለውን ከታች ፈልጉና ተጫኑት። አሁን ከላይ በቀኝ ያሉትን 3 ነጥቦች ትጫናላችሁ። ከዚያም ዩዜጅ ኤንድ ዲያግኖስቲክስ የሚለውን ምርጫ ትፈልጋላችሁ። አሁን በርቶ ካገኛችሁት ኦፍ ማድረግ ይኖርባችኋል። ይህንን በማጥፋታችሁ ስልካችሁ አላስፈላጊ ሪፖርቶችን መላኩን ያቆማል፣ ኢንተርኔታችሁንም ይቆጥብላችኋል። ስድስተኛው ባክግራውንድ ፕሮሰስ ሊሚት። ይህ ደግሞ የስልካችሁን ፍጥነት ለመጨመር የሚረዳ ነው። ስድስተኛውና የመጨረሻው ሴቲንግ ስልካችሁን በስተጀርባ ብዙ አፕሊኬሽኖች እንዳይሰራ የሚቆጣጠር ነው። ብዙ ጊዜ አንድ አፕሊኬሽን ተጠቅመን ስንወጣ አፕሊኬሽኑ ሙሉ በሙሉ አይዘጋም፣ በስተጀርባ ስራውን ይቀጥላል። ይህ ደግሞ የስልካችሁን ራም ስለሚሞላው ስልካችሁን እንዲዘገይ ያደርገዋል። ይህንን ለማስተካከል ታዲያ አሁንም ወደ ዋናው ሴቲንግ ትገባላችሁ። ወደ ታች ወርዳችሁ ዴቨሎፐር ኦፕሽን የሚለውን ትጫናላችሁ። ዴቨሎፐር ኦፕሽን የሚለው ከሌላችሁ ምን ታደርጋላችሁ? ከታች አባውት ፎን የሚለውን ትጫኑታላችሁ። ከዛም ሶፍትዌር ኢንፎርሜሽን የሚለውን ተጭናችሁ ቢውልድ ነምበር የሚል አለ፣ እሱን 7 ጊዜ ንኩት። ከዛም ዴቨሎፐር ኦፕሽን የሚለው ይበራላችኋል። ተመልሳችሁ ትመጡና ዴቨሎፐር ኦፕሽን ውስጥ ወደ ታች ወርዳችሁ ባክግራውንድ ፕሮሰስ ሊሚት የሚለውን ትፈልጋላችሁ።
እሱን ስትከፍቱት ስታንዳርድ ሊሚት የሚል ታገኛላችሁ። እናንተ ግን አት ሞስት 2 ፕሮሰስስ የሚለውን መርጣችሁ ቀይሩት። ይህ ማለት ስልካችሁ ከሁለት በላይ አፖችን በስተጀርባ እንዳይሰሩ ይከላከላል። ይህም ስልካችሁ ሁልጊዜ ፈጣን እንዲሆን እና ባትሪያችሁን እንዳይጨርስ ያደርገዋል። እነዚህን 6 በጣም አስፈላጊ ሴቲንግ ካስተካከላችሁ እመኑኝ ስልካችሁ ሙሉ በሙሉ እንደ አዲስ ፈጣንና ደህንነቱ የተጠበቀ ይሆንላችኋል። ባትሪያችሁን በከፍተኛ ሁኔታ መቆጠብ ያስችላችኋል። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረግና ለወዳጅ ዘመዳችሁ ሼር ማድረግ እንዳትረሱ። በቀጣይ በሌላ ጠቃሚ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ሻምበል ነበርኩኝ። አመሰግናለሁ።